ሰላም እርጉዝ ነች? አዎ። የኔ ሰላም ለስንት ነገር የጠበቅኳት ስንት ነገር ያሰብኩልሽ አንቺ በዚህ እንደዚህ አይነት ነገር ከምሰማ ከሆነ ይሄው አሁን ነው እንትን ምለው ነይ ቁጭ በይ አርሳ እንደዚህ ብለ ነገር አለ አንነካት ምን እንዴት እንደማረጋት እኔ ነኝ የማውቀው ግን መጨረሻሽ ይሄ ከሆነ የኔና አንቺ ነገር እዚህ ላይ ነው የሚያውቀው ዛሬ ገልጸልኝ ንገሪኝ አንቺ ሰላም አብራም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ በጣም ጠፍቻለሁኝ አውቃለሁ። ከዩቲዩብ ላይ በጣም ሁላችሁም አረ ሰላም የት ነሽ? አረ ተናፍቀሻል፣ አረ ምንድነው እያላችሁኝ የነበራችሁ ቤተሰቦቼ እንግዲህ ለየት ባለ በአዲስ ነገር ለወጥ አድርጌ ልምጣላችሁ ብዬ ነው እና ትንሽ ክላስ ምናምን አልተመቸኝም ነበር የነበረው ነገር ምናምን ትንሽ ይከብድ ነበረ እና በዛ ምክንያት ነው የጠፋሁትኝ። ዛሬ ግን ባበደ ለየት ባለ ቪዲዮ ከዚህ ልጅ ጋር መተንላችኋል። በሚያስገድል በሉት እስቲ ራስሽን አስተዋውቂላችሁ እስቲ። ሰላም ቤተሰብ፣ እኔ የሰላሚ ጓደኛ ነኝ። መክሊት እባላለሁ። መክሊቴ ትባላለች። አዎ። እና ዛሬ በቃ በሚያስገድል ቪዲዮ ነው የመጣንላችሁ። አትገምቱም። የምር ቤተሰብ ገና ሀሳባችንን ስታውቁት ማለት ነው በቃ ሞተዋል ነው የምትሉት። ግን ደግሞ እስቲ አይታወቅም ላንሞትም እንችላለን። ግን ከሞትንም ካሁኑ ቻው ቻው ቤተሰብ። ምክንያት የምሞተው ደግሞ በቃ አንቺማ በእንተኛ አቃጣሪ ናት። አንቺ እኮ አቃጣሪ ነሽ። እዚህ ጋር እኮ ምንም የሚያስገድልሽ ነገር እኮ አይኖርም እኮ አንቺ ለምን ያውቃል እንግዲህ አንተ ውሰደኝ እንግዲህ አንተ ወደ ላይ ውሰደኝ እንግዲህ ምን አደርጋለሁ። እና ቤተሰብ ዛሬ ምን አሰብን መሰላችሁ እንግዲህ ታውቃላችሁ ተንኮል ሳስም ምናምን ያው ማንም አይስተካከለኝም ከድርም ታውቃላችሁ። እና ዛሬ ደግሞ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ባይ ዘ ዌይ ዝም ብሎ ሰው አይደለም ፕራንክ ምናምን ማድረግላችሁ ተንኮል ያሰብኩት ዝም ብሎ ሰው ላይ አይደለም። በጣም ከባድ ሰው በጣም ከባድ ሰው ላይ ነው ማለት እንዴት ልበላችሁ? እሺ ልንገራችሁ በቃ የምር ፕራንክ ላረግ በስሙ ያውቁታል። የምር እሺ አቶ አብርሃምን ነው ዛሬ ፕራንክ ላረገው ያሰብኩትኝ። አቶ አብርሃም ማን ነው ካላችሁ እንግዲህ አባቴ ነው። የምር ታውቃላችሁ ማለት መክሊቴ እንዴት እንደምፈራው አንቺ አይደለሽም እኛም ፈራዋለን አቶ አብርሃምን። አንቺ ማርያምን ማለት ነው ሁሉ እነሱ ያውቃሉ ማለት ከዚህ በፊት ላይ ማለት ነው ብዙ ቀን ነግሬያቸዋለሁ። በጣም ነው የምፈራው፣ በጣም ነው ማከብረው። በዛው ልክ የምሬን ነው የምላችሁ በጣም ነው የምወደው። ማርያምን ነው የምላችሁ በጣም ማለት ነውና ሰሞኑን ለምን በጣም እንደዚህ ፍቅር ሆንንና በጣም ፍቅር ነው እንደዚህ እና ለምን ፕራንክ አላረገውም እና በጣም ነው የምወደው እሱን ያውቃል። ግን እንደዚህ የምሬ ነው የምላችሁ ነግሬው አላውቅም። እንደዚህ አባቴ በጣም ነው የምወድህ በጣም ነው ማከብርህ ብዬው አላውቅም። ግን በዚህ ቪዲዮ መጨረሻ ላይ ልሞክራለሁ። ካልገደም መንግስት ሰማት እንገናኛለን። ካልገባው ሲኦል ካልገባው እኔም ቢሆን እንገናኛለን። በጣም ሪስክ ያለው ስራ ነው የምንሰራው ዛሬ። የምር በጣም ሪስክ ያለው ስራ ነው ዛሬ የምንሰራው። በጣም እንጃ እኔ ግን ፈርቻለሁ። ይቅርብን እውነት ይቅርብ። አረ ለምን እኔ አያገባኝም። ግን በኋላ እኔ አያገባኝም መክሊቴ እኔ አያገባኝ የሳለ አይቅርብን ግን እኔ ለማድረግ እንሞክራለን። እሺ ቆይ ያሰብነውን እንንገራቸው ወይስ ይዩት? ይዩት አህያ እንንገራቸው እባክሽ። የምር መታሰቢያነቱ አይ ገና ካሁኑ እንንገራቸው። ይኸውላችሁ ቤተሰቦች ምን አሰብን መሰላችሁ? እኔና መክሊቴ ነው ያሰብነው። እኔ ብቻ አይደለም ያሰብኩት የምር አንድ ላይ ነው ያሰብነው። እና ዛሬ አባቴን ፕራንክ ልናረገው ነው እና አሁን ማለት ነው ትንሽ ቆይቶ ከስራ ይመጣል። ከስራ መጥቶ ደግሞ ማለት ነው ከስራ እንደመጣ ሻወሩን ይወስዳል ምናምን ቁጭ ብሎ መጽሐፍ ነው የሚያነበው። እንዴት መጽሐፍ ያነባል ዛሬ? ባሪማኮ ልንደውከው ቆረኛ ቆማከዳችን እና ዛሬ እኔ አብርሃም እንዴት እንደሚል እኔ ምንም ሐሳብ ማርያምን ማለት ነው
ያው ማርያምን እንደምላችሁ ማለት ነው የምር በስትክክል በቃ እኔ የሆነ ይችላል ለሞት ይችላል እዚህ ጋር ሰመርልን ባይዘዌ ከሞትም ባብራው ነው ሲታየለ እንደ ይታየለ የዓለም ህዝብ ይወቅልኝ ባብራም ገና ካሁኑ ካሜራ አስተካክዬ ነው የመጣሁት ግቢያችን ውስጥ እና ግቢያችን ውስጥ ካሜራ አስተካክዬ ነው የመጣሁት። የተደበቀ ካሜራ ነው አይታይም፣ ግን እሱ ሁሌ መጽሐፍ የሚያነብባት ቦታ አለችውና ከሱ ፊት ለፊት ዛፍ አለ። ዛፍ ውስጥ ነው የደበኩት ካሜራውን እና ይሄን ሴራ በቃ ቤት እንዳለን ምናምን ነው የሚያውቀው። እኛ ግን ወተን እቺ ቅምር አድርገን ይገባው ወደ ቤት ኤሩን ላያቅምና ከዛ በቃ አሁን ልክ ገብተን ምናምን ስርጽ ብለን እንቀመጣለን። እሷ ትሄድና ምን ትለዋለች መሰላችሁ? ሰላም ነብሰ ጡር ነች እና ደብቃህ ነው እስከዛሬ ያለችው፣ ልትጠፋ ነው። ኦኬ በቃ አንቺ ጨርሻት እና የምሬን ነው። ሰላም ነብሰ ጡር ነች እና ካንተ ተደብቃ ልትጠፋ ነው፣ በጣም ስለጨነቃት ምናምን ነው የምትለው። ፕራንኩ ይሄ ነው። አስቡት፣ አባት ይሄን ነገር ሲሰማው ልጇ አርግዛ ልትጠፋ ነው ሲባል እንደሚችል አላውቅም። እኔ እንጃ ቤተሰብ አላውቅም። ጌታ ነን እንጃ። በርግጥ እንደሚ 100% ሽጉጥ ሊኖር ድው ነው አስቡት። እና የምሬን ነው የምላችሁ አላውቅም። የሆነ ግን የሚደርስብንን ነገር ያውቁታል እኮ እነሱ እኮ አይደል? በእርግጠኝነት ማንኛውም አባት ቢሆን ላይክ ሊያደርገው የሚችለው ምንድነው ልጅክ ሲባል ላይክ ምን ሊያደርግ እንደሚችል ማሰብ አያቅታችሁም። እና በዛውም ማስተማሪያ ይሆናል ይሄ ቪዲዮ ማንም ከአባቱ ጋር እንዳይዳፈር ለዓለም ሕዝብ ማስተማሪያ የምንሆነው እኔ ፍራንቺኩም ጌታ ማስተማሪያ የምንሆነው እኔ ማስተማሪያ የምንሆን እየመሰለኝ ነው። ቢቀርብን ይሻላል እንዴ? ደሞ እኔ ጓጓኝ ደሞ አብርሃም ሲናገር ሪአክሽኑን ለማየት እኔም በጣም ጓጉቻለሁ። የምር እኔም በጣም ጓጉቻለሁ። ግን ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እና የምር ሪአክሽኑን ለማየት በጣም ጓጉቻለሁ። የሰፈር ሰው ሁሉ ሲሰበሰብ አስቡት፣ ሲጫው አብርሃም ስንልኛ አስቡት ተሰብስቦ ይሰበርሳል። ቅሌቴ ዛሬ ያረጋልችል ነው እንዴ ብዬ ነው የምሄደው ወደ ቤቴ። አሁን ይለኝ እኔ የምር ስጣፋስ እና የምር ቤተሰብ እስቲ ሁላችሁም እስከ መጨረሻው ተከታተሉን። እንግዲህ የሆነ ነገር ካለ አረ ቤተሰብ እላለሁ፣ አረ ፕራንክ ነው ይፈጠረ ነው ብለው እና ሁላችሁም አብራችሁን ተከታተሉ። በጣም ተናፍቃችኋል። ቪዲዮውን ግን ከመጀመራችሁ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ማለት ነው። ዳይ ወደ ፕራንኩ ምን ነው መክቴ? አያብሽ ነገር ልነግርህ ብዬ። ምን ችግር አለ? ኧረ ምንም የለም። ግን እሺ በቃ ቆይ ወንበር ይዤ ልምጣና እናወራለን። እሺ እንዴት እንደምነግርህ አላውቅም። እኔ ግን ጨንቆኛል በጣም ታውቃለህ። ምን ችግር አለ? አይ ምንም። ምን የማግዛ ምንድን ነው የከበደሽ? ምን ችግር አለ? ኧረ የለም። ያው በሰላሚ ጉዳይ ነው ላወራክ የፈለኩት። ምን ሆነች? አይ ምንም። ኧረ ምንም አልሆነች። ችግር አለ? ኧረ ንገሪኝ፣ ግልጽ አድርጊና ንገሪኝ። ምን ችግር ካለ? አይ ያው በጣም ፈራኝ አብርሃም ታውቃለህ። በቃ እንዴት እንደምነግርህ አላውቅም። በቃ ምንድን ነው? አይ ተው በቃ ተው። ኧረ ንገሪኝና ችግር የለም። ምን ችግር አለ? ስለጨነቀኝ እኮ ነው። የሚደበቅ ነገር አለ እንዴ? እሱማ የለም። ግን ያው አንተ ትቆጣኛለህ ብዬ እኮ ነው። እንዴ ደግሞ አንቺን አምንሻለሁ። አብራችሁን ትስላላችሁ። ችግር የለውም ንገሪኝ። እሺ በቃ እንዳትጮህ እሺ። ግን ችግር የለም። አትቆጣኝም? አትቆጣንም? አልቆጣኝም። ችግር ምንም አልቆጣም። እንሻ ምን መሰለህ
ሰላም ምን ሆነች? ሰላም እርጉዝ ነች። እንደዚህ እንድደነግጥ እኮ ምን ማለት ነው? ማለት በቃኛ እንትን አጣን በቃ ጠፋለሁ ምናምን ስትልኝ ጨነቀኝና ለአንተ እኮ ምነግርህ። ሰላም እርጉዝ ነች? አዎ የኔ ሰላም ለስንት ነገር የጠበቅኳት። አራብሽ እንደዚህ እኮ አትጮ ደግሞ ትሰማናለች። እንደዚህ ብሎ ነገር የለም። ትሰማናለች በማርያም። እንደዚህ ብሎ ነገር የለም። ባልነገርኩ ኖሮ አያ ባልነገርኩ እኮ ይሻለኝ ነበር። የት ነው ያለችው? ቤት ነች፣ ውስጥ ነች። ሂጂ ጥሪያት ይፈልግሻል። አራብሽ ጥሪያት በቃ ለሁለት ሂጂ ጥሪያት። ለሁለት እኮ ተማክረን እንድንወስን እኮ ብዬ ነው እኮ የነገርኩ ላንተ። ጥሪያት በቃ ሂጂና ጥሪያት። ወይኔ ጉዴ ባልነግርህስ? እሺ ቢቀርብኝስ? ሂጂና ጥሪያት እኮ አልኩሽ። እሺ ምንም አትላትም? በጸባይ ነው የምናወራው። ሰላም ነይ አልችልልሽም። በእናትሽ እርዛ ነይ። አብረን ቀስ ብላ አዋራት። እሺ ነይ ቁጭ በይ። ነይ ምን ነው ቁጭ በይ እና አዋሪው። ነይ። ምንድነው መክሊት የምትነግረኝ? ምን ነገረችክ መክሊት? ምንድነው መክሊት የምትነግረኝ? አንቺ ምን ነገረሽ ነው? ምኑን ነገርኩት? አካዳ እንዴ ጨነቀኛ። ሰላም እኔ እንዴ ነገርኩት ምትዩ እርጉዝ ነች አሉ። ማን? አንቺ ነሻ? ማን ይሆናል እንዴ? ከዚህ በላይ እኔ መጨናነቅ አልችልም። እኔ እንዴ አንቺን ማጣት አልፈልግም። እኔ ልታሳፍሪ ነው? እኔ አሁን ያለችኝ እውነት ነው ውሸት ነው? ውሸቷን ነው። በስማ አንቺ ከየት ነው ያመጣሽው እንደዚህ እንት ወሬ ደግሞ? ሰላም ለምንድን ነው እንደዚህ የምትይኝ? አንቺ ያምሻል እንዴ? ግን እና ሳቤት ታያት እሷን ታያት። እኔን አናግሪኝ። እኔን አናግሪኝ። ምንድን ነው ይሄን አሁን የምሰማው? ትክክል ነው? ኧረ ውሸቷን ነው አባቴ፣ ውሸቷን ነው። ምራቅ ከየት አምጥታ ነው የምታወራው? ለምን ምን አቅላታለሁ? ከየት ነው አንቺ የምትደቃቂም እንደዚህ አይነት ወሬ? ሰላም እኔ እህቴ ነሽ፣ ላጣሽ አልፈልግም። ያምሻል እንዴ? አንቺ እህቴ አትበይኝ። ወደዛ እህቴ አይደል? ከዛ ጋር እወጣለሁ እጠፋለሁ እያልሽኝ እንዴት ነው? እኔ ነኝ አንቺ ያማታል እንዴ? አንቺ ማን ሰይጣን ነው እንዴ ላከሽ? ዝም በይ ሰይጣን። በቃ ዝም በይ። እኔ እንዴት እንደምደርስበት ደርስበታለሁ። አይደለም አልገባኝ። ግን እኔ ለዚህ አልነበረም የጠበቅኩሽ። እሺ የት አደርስሻለሁ ብዬ ስንት ነገር ያሰብኩልሽ፣ አንቺ በዚህ እንደዚህ አይነት ነገር ከምሰማ ከሆነ ይሄው አሁን ነው እንትን ነው። ነይ ቁጭ በይ። ሰላም ዘርበይ። አንቺ አውቃ ነው እኮ እቺ አንቺ ከታባሽ ነው። ሰላም ዝም በይ። ቆይ አብራም ቆይ አብራም በማርያም ምንም እንዳትላት። ቆይ ውሸት እያወራች ቁጭ በይ እና ንገሪው። ያልኩሽ ቁጭ በይ ያልኩሽ እንኳን በቃ አንቺ ከማጣት አይሻልም እንዴ? ካዲያ እሱ ቢ አንቺ ዝም በይ። ዝም ገልሻል እንዴ? ሰላም እኔ ምን አደረኩሽ እንዴ? እሺ ከመጣለሁ። ቆይ ነይ ቁጭ በይ ያልኩሽ። ቆይ ውሸቴን ነው በይው። ውሸቴን ነው በይው። እሺ በቃ እንደዚህ ብሎ ነገር የለም። አነካት ምን እንዴት እንደማረጋት እኔ ነኝ የማውቀው። እኔ እኮ ጨነቀኝ። ሰላም ያምሻል እንዴ? ምን ማለት ነው? ከዚህ ሀገር ነው መውጣት ስትይ ምን ላድርግ? እሺ ምን ማለት ነው? እንደዚህ ይሄ ለዚህ ነው እኔ ለዚህ አድርሻለሁ ያልኩት። ይሄ ነው መልስሽ? ይሄ ነው ትክክል ነው? ትክክል ነው? ቆይ አብራም ቆይ ተነጋገሩ ቁጭ ብላችሁ። እሺ ኬት ነው የምታመጪው እንደዚህ አይነት ወሬ? መለቃቀም ኬት ነው መለቃቀም? ላርግ ሰላም ኬት ነው መለቃቀም? አንቺ ያመዋል አንቺ ውሸቴን ነው በይው። አንቺ እኔ ካንቺ አይበልጥብኝም። ሰላም ያምሻል እንዴ? ግደኝ ሰላም ግደኝ። ወይኔ እንደዚህ ብሎ ነገር እንደዚህ ብሎ ውሸት ነው ምናምን አለ። ፈልስፋ አታወራም። የሆነ ነገር ሳይኖር ከመሬት ተነስታ አትናገርም። እኔ አስተምሬ ገና ትልቅ ደረጃ አደርስሻለሁ ብዬ ስንት ነገር ያለኝን ነገር እኮ አንቺ ላይ ነው እንትን እያደረጋለሁ አይደል እንዴ? ይሄ ነው መጨረሻሽ? ለዚህ ነው ልፋቴ?
ማስደሰት እኔ ስንት እኮ እንትን አሳልፌ ነው አንቺ ላይ ብዙ ነገር እያደረኩ ያለሁት ስንት ነገር እያለፍኩ ግን መጨረሻሽ ይሄ ከሆነ የኔና አንቺ ነገር እዚህ ላይ ነው የሚያቆመው። በቃ አብርሃም እንደዛ ማትበል እንዴ በቃ ውሸቷን ነው። ይሄ ውሰደኝ የምትፈልግበት ቦታ ውሸቷን ነው። አንቺ ምን አይነት ውሸታም ሰው ነሽ ግን? ማን ነው አጣሉ? እሷን አትናገራት። በቃ አጣሉ ማን ነው? ጉዴ ደስተኛ ለምንድን ነው አሁን የማታምኝለት? ቆይ ለምንድን ነው የማታምኚው? ኧረ ጉዴ ልሞትልሽ። ከዚህ በላይ ሞታለ እንዴ? እጠፋለሁ ራሴን አጠፋለሁ እያልሽ ይገርምሻል። በዶክተርነት እያስተማርኳት ነው። ይገርምሻል ወደ ዶክተር ስቴፕ አብርሽ እሱን እኮ አውቃለሁ እኮ ግን እንዴት እንደዚህ የዚህ አይነት ነገር ውስጥ የምትገባ ከሆነ ምን ሲያስለፋኝ ከረመ። እኔ ላርግ? እሺ እኔ ራሴ በቃ እውነቴን እኔ እኮ ጨነቀኝ እኮ ሰላም። እኔ ምን ላርግ? እንደ እህቴ ነው የምወድሽ ታውቂያለሽ። አብሮ አደግን። ለምንድን ነው እንደዚህ የምትሆኚው? እንዴት ነው የምለው? ውሸቴን ነው። ግደኝ ታያት እሷን ታያት። ዛሬ ሳልገልሽ ማለት ነው ትናገሪያታለሽ። እሺ ራስሽ አርግዘሽ ከሆነ ራስሽ እኔ ነኝ በይውና ንገሪ። እኔ በሆንማ በስንት እድሌ ወይኔ ፈጣሪ ምንድን ነው የመጣብኝ ዛሬ? እኔ ራሴ አመመኝ። እኔ በሰላም አልከኝ ብዬ በሰላም በጠዋት ወይኔ። እሺ ቆይ አይደለም። እሺ ላስረዳው። ቆይ እሺ ቆይ ምንም የምታስረጂኝ ነገር በዚህ ዙሪያ ላይ አይኖረኝም። በቃ አልሰማም። አንቺ ንገሪው ብዬሻለሁ። ንገሪው ዛሬ ልታጣይ ነው እንዳልገባ እየሰማሽ ነው። እሺ ዛሬ እገልሻለሁ። እሺ ንገሪው። አንቺ ሰላም አብርሃም በጌታ ሰዓት በቃ እሷን ወይኔ ጉዴ አብርሃም